የዙል ሂጃ 10 ቀናቶች ናቸው። ዑለማዎቹ ሲያነጻጽሩ ከቀናት ከሆኑ የዙል ሂጃን 10 ቀናት የሚወዳደር የለም። ከሌሊት ከሆነ ግን የመጨረሻው የረመዳን 10ቱ ሌሊቶች ይበልጣሉ ለይለቱል ቀድር ስላለባት። በእነዚህስ የውሙ ተርዊያ አለ፣ የውሙ አረፋ አለ፣ የውሙል አድሃ ኢደል አድሃ፣ የውሙ ነህር አለ። ስለዚህ በላጭ ቀን ናቸው። በእነዚህ 10 ቀናቶች የሚሰሩ ስራ እጅጉን በጣም ተወዳጅ ትልቅ ቦታ ያለባቸው ናቸው። ስለዚህ እኛ ጋር ምን ይጠበቃል ከተባለ በእነዚህ 10 ቀናት ራሳችንን አስተካክለን እናምጣ። ዝም ብለን ልንቀበለው ተውባ እናድርግ፣ እስትግፋር እናድርግ፣ ንጹህ እንሁን፣ ከአላህ ጋር ግንኙነት እናሳምር። ሰላት ላይ የፎረፉን ከሆነ የሰላቱን ሁኔታ አስተካክል። ከመስጊድ ርቀ ከሆነ ወደ መስጊድ ተመለስ። የሰው ሐቅ ነክ ከሆነ መልስ። ቤተሰቦች የተኮራረፉ ካላችሁ ባልና ሚስቶች 10 ቀናት ውድ ቀናቶች የመጡ ናቸው። በደስታ ዒዱ እየመጣ ነው። በደስታ ለማሳለፍ ካሁኑ ቀልባችሁን ክፈቱታ፣ ንጹህ አድርጉታ፣ አውፍ ተባባሏ። ቤተሰብ በቤተሰብ መካከል ኩርፊያ እንዳይኖር፣ በጓደኛ መካከል ኩፍሪያ እንዳይኖር፣ በወንድማማቾች ነገር ኩፍሪያ እንዳይኖር፣ መኮራረፍ እንዳይኖር ልባችንን ንጹህ አድርገን እነዚህን 10 ቀናት እንጠቀምበት። 10 ቀናት ናቸው፣ ይመጣሉ ይሄዳሉ። ኢብኑ ሐጀር ሲናገሩ እነዚህ 10 ቀናት ኡማሃቱል ዒባዳ የኢባዳ እናቶች የተባሉት በአጠቃላይ የተሰባሰቡበት ቀን ነው። ሰላት አለ፣ ሰደቃ አለ፣ ጾም አለ፣ ሐጅ አለ። ሐጅ ከነዚህ ቀናቶች ውስጥ የለም። 8ኛው ቀን አለ የሚጀምረው የሐጅ ስራ 8ኛ ቀን ይጀምራል፣ 12 ወይ 13ኛ ቀን ያልቃል። ስለዚህ ሁሉንም ዒባዳ ሰብስቦ የያዙ ቀናቶች ናቸው አሉ የሚባሉ የዒባዳ አይነቶች። ከነዚህ 10 ቀናቶች እንደዚህ አይሰባሰቡ። ስለዚህ ይህን 10 ቀናት እንዴት ነው እስቲ ፕሮግራም ማውጣት መስራት? ለምን ከተባለ በእነዚህ 10 ቀናት ትልቁ ቀን አለ። አንዱ ምን የውሙ አረፋ። የአረፋ ቀን ማለት ልዩ ቀን ነው። አረፋ የሚለው ስያሜውን ዑለማዎች የተለያየ ስያሜ ሰጥተውታል። ሐዋና አደም ከጀነት ከወጡ በኋላ የተገናኙበት ነው። አረፍቱከ አረፍቱኪ፣ አወኩሽ አወኩ የተባባሉበት፣ ወይም ደግሞ ጅብሪል ዓለይሂ ሰላም ኢብራሂምን ዓለይሂ ሰላም የሐጅ የዑምራውን በለው የሐጅ ስነ ስርዓቶችን ሲያስተምራቸው አረፍተ ሲላቸው አረፍቱ አው አወኩኝ በዚህ ተሰየመች ይላሉ ዑለማዎቹ። ይህ ቀን ልዩ ቀን ነው። ለምንድን ነው ልዩ ቀን ከተባለ አንደኛ አላህ ባሪያዎቹን ከጀሃነም እሳት ሁር የሚልበት ቀን እነዚህ ቀን ናቸው። ሁር የሚልበት ቀን እናታችን አይሻ ረዲየላሁ ዐንሃ ባስተላለፈችው ሐዲስ ረሱል ዓለይሂ ሰላቱ ወሰላም ሲናገሩ ምን አሉ? ማ ሚን የውሚን አክሰረ ሚን አን ዩዕቲቀ አላህ ፊህ ዐብደን ሚነ ናሪ ሚን የውሚ አረፋ። ምንም ቀን የለም አላህ ባሪያዎችን ከጀሃነም እሳት ሁር የሚልበት ቀን እንደ አረፋ ቀን የለም አሉ። ያ አላህ ከጀሃነም እሳት ሁር የሚባልበት ነፃ የሚባልበት እንደ አረፋ ቀን የለም። ከጀሃነም እሳት እንግዲህ በየረመዳን ሌሊቱ አለ ተብሏል አይደል? አላህ ሁር የሚላቸው ግን እንደ አረፋ ቀን በብዛት ሁር የሚባልበት ቀን የለም። እንደ አረፋ ቀን ተብሏል። የአረፋ ቀን በጣም አላህ ባሪያዎችን ከጀሃነም እሳት ሁር የሚልበት ነው። ደረጃዋ አረፋ ላይ የቆሙ አላህ ይወፍቃል እኛንም አሚን በለዋል። ሐጅ የሄዱትም ወንድም እህቶቻችን ሐጃቸውን አላህ በሰላም ተቀብሏቸው በሰላም ለሀገራቸው የሚበቁ አላህ ያርጋቸው።